ልዑል ሄሎ ልዑል። በኢትዮጵያ የማህበራዊ ሚዲያ ታሪክ ውስጥ ብዙዎችን አስተምረናል፣ አዝናንተናል የሚሉ ብዙ ናቸው። ነገር ግን አዶናይ የመጣበት መንገድ የተለየ ነው። እሱ ቲክቶክን የተጠቀመው ለግል ዝና ሳይሆን ድምጽ ለሌላቸው ወገኖች ድምጽ ለመሆን የጀመረው በዲቻ ቦይስ ነበር። እነዚህን ልጆች በሊስትሮ ስራ ተሰማርተው ነጊያቸው በጉም የተጋረደ ነበር። አዶናይ ግን ከቁሳቁሳዊ እርዳታ በላይ ሰው መሆን የሚለውን ክብር መለሰላቸው። ከቅፉ አስገብቶ በቤቱ አንፈላሶ ሲያኖራቸውም ብዙ አይተናል። 5 ሚሊዮን ተከታዮች ማፍራቱ የአንድ ግለሰብ ስኬት ሳይሆን የኢትዮጵያ ታዳጊ ወጣቶች እንዲሁም ደግሞ አዛውንቶችም ጭምር ለመልካም ነገር ያላቸውን ጥማት ያሳየበት ክስተት ነው። እሱ ማህበራዊ ሚዲያን ከጭፈራ መንደር ወደ በጎ አድራጎት ማዕከልነት የቀየረ ነው። አዶናይ የሰራቸው ስራዎች ድንበር የለሽ ናቸው። ዘር፣ ቀለም ወይም ሃይማኖት ሳይለይ የሰው ልጅ ስቃይ በታየበት ሁሉ እጁን ዘርግቷል። እንደ ሜቄዶንያ እና ባቡል ከይር ያሉ የሰብአዊነት ተቋማት የአቅም ደካሞች መጠለያ ናቸው። አዶናይ ለነዚህም ተቋማት የገቢ ማሰባሰቢያ ጥሪ ሲያደርግ የሺዎችን አረጋውያን እንባ አብሷል። አንጋፋ አርቲስቶች በችግርና በእግር ባንቱነታቸው ጊዜ ሲኳትኑ ሲሰቃዩ ማየት ለሀገር ውድቀት ነው፣ ለኪነ ጥበብም አይመጥንም በማለት አዶናይ ግን የኢትዮጵያ ሕዝብን በማስተባበር መኪና እንዲገዛላቸው ማድረጉ ለሀገር ውለታ የዋሉ ሰዎችን በሕይወት እያሉ ማክበር እንዳለብን ትልቅ ትምህርት የሰጠበት ነበር። እውነተኛ በጎ አድራጊነት የሚፈተነው በምቾት ጊዜ ሳይሆን መስዋዕትነት በሚጠበቅበት ወቅት ነው። በትግራይ እጸጽ ረሃብ በጸናበት ወቅት የነበረው ትግል ቦታው ድረስ በመሄድ ትግራይ ያሳለፈበት ልቡ ምን ያህል ንጹህና እንደሚራራ ምስክር ነው። ለፖፑላር ኤሌክትሮኒክስ እንዲሁም ለራምዚን ሪል ስቴት 1 ሚሊዮን ፎሎወር እንዲገባላቸው የራሱን ጤናና እንቅልፍ መስዋዕት በማድረግ ለዓላማው ያለውን ታማኝነት ያሳየበት ነበር። ዛሬ አዶናይ ትልቅ የታሪክ ፈተና ላይ ይገኛል። 25000 የልብ ታማሚ ህፃናት ለማዳን የሚደረገው ዘመቻ ቀላል ስራ አይደለም። ይህ ስራ ግን በጎ ያልሆኑ ሰዎች እንቅልፍ ነስቷቸዋል። በየኮሜንቱ ሰለቸን የሚሉ መልእክቶችን እንዲጻፍ ማድረግ በአንድ ግለሰብ ላይ ሳይሆን በ25000 ህፃናት ህልውና ላይ የሚደረግ ጦርነት ነው። ሱማ ነው ታውቀዋለህ? እኔ ያስታውስከኝ መልካምነት ሲበዛ ለጨለማ ሰዎች ስለሚወጋቸው ብርሃኑን ለማጥፋት ይሞክራሉ። አዶናይ ሆይ የጀመርከውን ጉዞ የህይወት ጉዞ ነው። 25000 ልቦች እንዲመቱ ማድረግ የትውልድ ባለውለታ ያደርጋል። በኮሜንት የሚረጩ መርዞች የባህር ውሃ ሊበክሉ አይችሉም። ህዝቡ ካንተ ጋር ነው። የህፃናቱ ጸሎት ደግሞ ጋሻ ይሆናል እልሃለሁ። እኔ ማፊ ላይ እባላለሁ ወንድሜ። እኔም አንድ ነገር ልጨምርልህ። ተራራው ሲገዝፍ ነው ጭጋጉ የሚበዛው። አንተ ግን ተራራውን ወጥተህ ጨርሰሃልና ከፍታህን ሁሌም ማሳየን። እንዳይከፋ እወድሃለሁ። ሰላም እንሁን። ሁላችንም በጎና ቸር እናስብ። ኢትዮጵያን ፈጣሪ ሰላም ያርጋት፣ ፈጣሪ ጠብቃት። መልካም ጊዜ ተመኘውላችሁ።